በኢትዮ ኮደርስ ፕሮግራም 5 ሚሊዮን ኢትዮጵያውያንን በዲጂታል ቴክኖሎጂ ክህሎት ለማብቃት የኢትዮጵያ መንግስት ከተባበሩት አረብ ኤሚሬቶች ጋር እየሰራ ይገኛል። በዚህ ፕሮግራም ለመሳተፍ ለመመዝገብ እንዲሁም እንዴት መጠቀምና ኮርሶችን መውሰድ እንደሚከተለው እናያለን። በመጀመሪያ etiokoders.it ዌብሳይት ላይ በመሄድ ኮርስስ የሚለውን ክሊክ እናደርጋለን። እንደሚታየው የተለያዩ ኮርሶችን እናገኛለን። ለምሳሌ መውሰድ የፈለግነው ኮርስ አንድሮይድ ኮትሊን ዴቨሎፐር ፈንዳሜንታልስ ከሆነ ከስር የምናየውን ኢንሮል የሚለውን ክሊክ እናደርጋለን። በመቀጠል ወደምናየው ገጽ ይወስደናል። ከዛም ሎጊን ቱ ኮንቲኒው የሚለውን ክሊክ እናደርጋለን። እንደሚታየው ለመመዝገብ 3 ምርጫዎች አሉ። በጉግል አካውንት ለመመዝገብ ከፈለግን ሳይን አፕ ዊዝ ጉግል የሚለውን መምረጥ፣ በፌስቡክ አካውንት መመዝገብ ከፈለግን ደግሞ ሳይን አፕ ዊዝ ፌስቡክ የሚለውን ክሊክ በማድረግ ወይም በማንኛውም ባለን ኢሜል ተጠቅመን መመዝገብ እንችላለን። ለምሳሌ ማንኛውንም ኢሜል በመጠቀም እንዴት መመዝገብ እንደምንችል እናያለን። ኢሜል አድሬስ በማስገባት ሳይን አፕ የሚለውን ክሊክ እናደርጋለን። በመቀጠል ወደ አስገባነው የኢሜል አድሬስ የቬሪፊኬሽን ሊንክ ይላክልናል። ከዛም ቬሪፋይ ኢሜል አድሬስ የሚለውን ክሊክ በማድረግ ኢሜል አድሬሳችንን ቬሪፋይ እናደርጋለን። ከዛም ወደምናየው ገጽ ይወስደናል። ሙሉ ስምና ፓስወርድ በማስገባት ሎጊን እናደርጋለን። ሎጊን ካደረግን በኋላ ለመረጥነው ኮርስ አፕላይ ለማድረግ ስታርት ማይ አፕሊኬሽን የሚለውን ክሊክ እናደርጋለን። ቀጥሎም የሚያስፈልጉትን መረጃዎች በሚታየው መልኩ በትክክል እናስገባለን። አስፈላጊውን መረጃ አስገብተን ትክክል መሆኑን ካረጋገጥን በኋላ ፊኒሽ ኤንድ ሰብሚት የሚለውን ክሊክ እናደርጋለን። አሁን የመረጥነውን ኮርስ መማር መጀመር ወደምንችልበት ገጽ ይወስደናል። ስለዚህ ስታርት ለርኒንግ የሚለውን ክሊክ ስናደርግ ኮርስ ኮንተንት እናገኛለን። ቀጥታ ስታርት የሚለውን ክሊክ በማድረግ ትምህርቱን መከታተል መጀመር እንችላለን ማለት ነው። ኮርሱን ከጀመርን በኋላ በማንኛውም ሰዓት ተመልሰን በመምጣት ካቆምንበት መቀጠል እንችላለን። የጀመርነውን ኮርስ ስንጨርስ ደግሞ ሰርቲፊኬት እናገኛለን። ስለዚህ በተመሳሳይ መንገድ ሌሎች ኮርሶችንም መማር እንችላለን።